እንደነዚህ አይነት ቀጭን ጥበብ ነው ያዘጋጀውላችሁ። ላይት የሚባሉ ከለሮች ናቸውና ይሄ ከለር አሁን በጣም ላይት የሆነ ከለር ፍዝዝ ያለ ከለር ነውና ቀጭን ወራጅ አድርገን ብንሰራው እጅና አንገት ብንሰራው ሁሉ የሚለበሰው መጪው ጾም አይደለ ለቅዳሴም ይሆናል። የብዙ ሰው ምርጫ ደግሞ ቀጭን ጥለት ስለሆነ እችኛዋ ጥበብ እንደምታዩት በጣም የምታምር ስስት ያለች ከለር ናት። ውስጡ ደግሞ ፈርጥ ወይም ደግሞ ሽምብራ ስራ የሚባለው አይነት ልብስ ነውና ውስጡ የገቡት ከለሮች ውስጡ ፒንክ ከለር አለው፣ ግሪን አለው፣ ቢጫው ያንዳንዱ ከለር አንዱ ከአንዱ ከለር ጋር ተዋህዶ እንዲታይ አድርጎ የተሰራ ልብስ ነውና ነጠላው እንደምታዩት ከፊታችን ጋር ይሄዳል። የሚያምር አይነት ነው። ከተፈለገ በእጅ ጥልፍ ካልተፈለገ ደግሞ በማሽን ጥልፍ ሆኖ መሰራት ይችላል። በዚች በራሷ ሳይዝ ቀጭን ወራጅ ሆኖ ቢሰራ በጣም ያምራል። እችኛዋ ልብስ ዋጋዋ 15000 ብር ነው። እቺ ቀይ ቀሚስ ናት። እንደምታዩት ትንሽ ቀጠን ያለች ናት። በ7 ሳንቲም ወይም በ10 ሳንቲም የተሸመነች ናት። የአርቡ ስፋት ያው እንደምታዩት ነው። በጣም ትልቅ ነው። በ75 ሳንቲም የተሰፋ ነው። ዙሪያው 4 አርብ ነው። ምክንያቱም አርቡ ሰፊ ስለሆነ በ4 አርብ ነው። 5 አርብም ይሁን ካላችሁ ማድረግ እንችላለን። ይሄኛው እንደምታዩት ዙሪያውን በሻምፓኝ ወርቀ ዘብ የተሰራ ነው። በጣም ሻይኒ ነው። እዚህ ላይ ደግሞ ፈርጥ ማድረግ ከፈለጋችሁ ይቻላል፣ ግን ፈርጥ ባታደርጉበት እመክራለሁ። ምክንያቱም በጣም ሻይኒ ስለሆነ ይሄኛው በወራጅ ጥልፍ ብናደርገው እና ትንሽ መስቀል ቢኖረው በጣም የሚያምር ልብስ ነው። ግን ደግሞ በእጅና አንገት ጥልፍም በፈለጋችሁት ይሆናል። በወራጅ ከሆነ እችኛዋ ቀሚስ በማሽን ጥልፍ 15000 ብር ናት። በእጅ ጥልፍ ከሆነ ደግሞ ሌላ የራሱ የሆነ ዋጋ ይኖረዋል ማለት ነው። በቀጣይ ያዘጋጀውላችሁ ደግሞ እችኛዋ ቀሚስ ናት። እንደምታዩት በጣም ላይት የሆነች ከለር ናት። በመደቡ በቬጅ እና በግሪን ሆኖ የተሰራ ነው። ቀይ ያለው ብዙ አይነት ከለር አለው፣ ግን ጸጥ ያለ ከለር ነው። የሚያምር አይነት ከለር ነው። የሚሰለች አይነት አይደለም። በቃ ሁሌም አዲስ ሆኖ የሚለበስ ልብስ ነው። በወራጅም በእጅና አንገት ጥልፍም ይሆናል። ይሄ ልብስ ለፈለጋችሁት የሚሆን አይነት ልብስ ነው እና ጸጥታው ምናምን ለሁሉም ከለር ይሄዳል። በቃ ከለር የሚወስነው አይነት ልብስ አይደለም እና ደግሞ የሚሰለችም አይደለም። ቅድም እንዳልኩት ብድግ አድርገን የምንለብሰው ልብስ ነው። እዚህ ላይ ፈርጥ አያስፈልገውም። ምክንያቱም ፈርጥ ከዚህ ልብስ ጋር መሄድ አይመስለኝም። ካስፈለገ ደግሞ እዚች መነኗ ላይ ማድረግ እንችላለን ፈርጥ። ምክንያቱም ነጭ ነገር ስለሚበዛው እዚች ጋር ከለር ብናደርግበት ይበልጥ የልብሱን ውበት ያወጣዋል። ይሄ ልብስ በወራጅ ሆኖ በማሽን ጥልፍ ዋጋው የዚህ ልብስ 15000 ብር ናቸው። እቺ በጣም የምታምር በጣም ቀጭን ከለር ናትና የሆነች በቃ ጥበብ ነገር ናት። የምትወደድ አይነት ከለር ናት። ለክርስትና ለሁሉም ፕሮግራም አውጥተን ብንለብሳት ልብሱ ትንሽ ሲምፕል ነገር አይሆንም። ምክንያቱም ዲቴል የሆነ ዲዛይን ስላለው ጥበብም ስለሆነ ትክክለኛ ጥበብ ብዙ ጊዜ ምንም አይነት በቀጭንም በሰፊም ብናደርገው ኳሊቲያችን የማውጣትና ውድ የመምሰል ባህሪ ያለው። አሁን ይሄ ትልቅ ግርማ ሞገስ ያለው ልብስ ነው። በወራጅ ቢደረግ፣ በእጅ ጥልፍ ቢደረግ፣ በእጅና አንገት ቢደረግ በጣም ያምራልና ፕሮግራማችሁን ያደምቅላችኋል። በተለይ ለክርስትና ለፋሚሊ ሆኖ ቢሰራ ለግሩፕ ቢሰራ ይበልጥ ፕሮግራማችሁንና የእናንተን ውበት የማውጣት ባህር ያለው። እንደምታዩት ከለር ፒንክ አለው፣ ላይት ሰማያዊ ያለው፣ 23 ቁጥር ማለት ዶቃ ከለር አለው፣ ሻምፓኝ አለውና ፈርጥ ቢደረግበት በወራጅ እንደፈለጋችሁ አድርገን መስራት እንችላለን። ለዚህ ልብስ በማሽን 15000 ብር ነው። በእጅ ጥልፍም ከሆነ ደግሞ ማድረግ እንችላለን። አርቡ ይሄ ልብስ 4 አርብ ነው። አርባቸው ዛሬ ሰፋፊ ስለሆኑ 4 አርብ ቢሆን በቂ ነው። በዛ ላይ 5 አርብ ሲሆን ሰው በጣም ድንኳን ይሆንብናል እየተባለ በ4 አርብ ነው የተዘጋጀውላችሁና የፕሮግራም ባለቤት ከሆናችሁ ግን 5 አርብ 6 አርብ መክራችኋለሁ። እቺም እንደ ቀድሞ አይነት ጥበብ ናት። ኮስተር ያለች ጥበብ ናት። በተለይ ደግሞ ከወንዶች ጋር የምትለብሱ ከሆነ ለምሳሌ ባሎች፣ ወንድሞች ምናምን ካሉ ሙሉ ቤተሰብ ወንዶች ያሉበት ከሆነ ይሄ የእናንተ ምርጫ ይሆናል ብዬ አስባለሁ። እንደ ቀድሞ ናት። በጣም ኳሊቲ ያለው ልብስ ነው። ግሬስ ያለው ልብስ ነው። ለምንም አይነት አሁን ይሄንን ሰፊ አድርገንም ብንሰራው ጠበብ አድርገንም ብንሰራው ውድ ልብስ የመምሰል ባህሪ ያለው። ምክንያቱም ጥበብ ምን ጊዜም ሰውን ውድ ማድረግ ስለሚችል ውድ ስለሚያደርግ ማለት ነውና እዚህ ላይ ፈርጥ ማድረግ እንችላለን። አሁን ይሄ ልብስ በጣም ቀጭን ስለሆነ በእጅና አንገት ጥልፍ ከሚሆን በወራጅ ቢሆን ይበልጥ ያምራል። ወይ ደግሞ ወራጁ ግማሽ ድረስ የሆነ ቢሆን ይበልጥ ውበቱ ይወጣል እላለሁ። ቅድም ስለ እንደዚህ አይነት ልብሶች ስለተናገርኩኝ ይሄም ያው ነው፣ አንድ አይነት ልብስ ናቸውና አርቡ እንደምታዩት በጣም ትልቅ ነው። 1 ሜትር ሊሆን ትንሽ ነው የቀረውና ይሄ 4 አርብ ነው። የዚህ ልብስ ዋጋ እንደቅድሙ 15000 ብር ነው። እንደምታዩት የነጠላው 2 ሜትር ከ10 ሆኖ የተሰራ ነው። ለክርስትና በተለይ ደግሞ ትልቅ ነጠላ ለመልበስ ለምትወዱ ሰዎች ነጠላው እንደምታዩት ትልቅ ነው። ይሄ ግማሿ ናት። ይሄ 1/3 ማለት ነው።
ከዚህ ደግሞ በጣም ይተልቃል። ከዚህ በላይ ደግሞ ትልቅ ነው የምንፈልገው ካላችሁ አተልቀን መስራት እንችላለን። በዚች ስታይል ደግሞ ለወንዶች አብራችሁ ክርስትና ለምትገቡ ለባለቤቴ ወይም ደግሞ ለወንድሜ ይፈልጋለሁ ካላችሁ ደግሞ በዚች ስታይል የወንዶችን በ3 ሜትር ሆኖ ነጠላው ይሸመናል ማለት ነው። አንድ አይነት እንድትሆኑ። የዛሬው ቀጭን ጥለቶች በጣም የሚያማምሩ ናቸውና ይሄኛው ራሱ ቀጭን ጥለት እንዴት እንደሚያምር ማለት የልብሱ ውበት እና ደግሞ እንደቀደሙ እንዳልኳችሁ ፕሮግራማችሁን የማድመቅ ባህሪ ያለው ለሲምፕል ፕሮግራም የሚለበስ ሳይሆን ለፕሮግራም ባለቤቶች ሰርግ ላይ ራሱ ቀጭን ጥለት የምትፈልጉ አይነት ሰዎች የማድመቅ ባህሪ ያለው። አያችሁት? አሁን እዚህ ጋር እንደ ዳይመንድ የሚመስሉት አራት ማዕዘኖች ላይ ደግሞ የራሱን አይነት ከለር ለምሳሌ ጎልደን ላይ ጎልደን፣ ሰማያዊ ላይ ሰማያዊ ፈርጥ ብናደርግበት ይበልጥ ልብሱ በጣም የሚያምርና ዩኒክ ይሆናል። እያንዳንዱ ውስጥ ሻምፓኝ ወርቀ ዘብ፣ ቢጫ ወርቀ ዘብ ተደርጎ ነጭ ወርቀ ዘብ ተደርጎ ስለተሰራ ልብሱን ይበልጥ የማጉላትና ትልቅ ልብስ የማስመሰል ባህሪ ያለው። ብዙ ጊዜ ለብቻ ልብስ 40-30 ሺህ ብር ወይ 50 ሺህ ብር ማሰራት የማትወዱ ሰዎች በቀጭን ጥበብ እንደዚህ አይነት ፈርጥ ስናደርገው ከዛ አይተናነስም የዚህ ልብስ ውበት ማለት ነውና ለፕሮግራማችሁ አያችሁት። አርቡ ደግሞ ሰፊ ነው። እኛ ደግሞ ካስፈለጋችሁ 1 አርብና 2 አርብ መጨመር እንችላለን። የዚህ ልብስ እንደ ወራጅ ሆኖ ሲሰራ 15 ሺህ ብር ነው። ፈርጥ ሲኖረው ግን የእያንዳንዱ ዋጋ ላይ ፈርጡ ላይ 1 ሺህ ብር ያስጨምራል። ምክንያቱም ፈርጥ ውድ ስለሆነ ፈርጥ ካለው 16 ሺህ ብር ማለት ነው የሚሆነው የዚህ ልብስ ዋጋ። እችኛዋ ልብስ ትንሽ ከቀድሞቹ ሰፋ ትላለች እና አሁን ወራጅ ለማይፈልግ ሰው እጅና አንገት እንዲሆንለት የሚፈልግ ወይ ደግሞ ወገቡ ላይ ቪ ሆኖ ኮርሴት የሚባለውን አይነት ዲዛይን ማሰራት ለሚፈልግ ሰው የምትሆን አይነት ናት። እዚች ላይ ፈርጥ ማድረግ እንችላለን፣ ግን ጥበቡ ላይ ፈርጥ ከማድረግ ይልቅ መነኑ ላይ ፈርጥ ብናደርግበት ይበልጥ ልብሱን ማማርና የልብሱን ውበት መጨመር እንችላለን። ምክንያቱም እዚህ አካባቢ በቂ የሆነ ዲዛይን አለው እና ጥበቡ ብቻ የሚታይ አይነት ልብስ ነው። አንዳንዴ ለፈርጥ ሆኑ ጥበቦች አሉ አይደለ? ይሄ እንደዛ ነው። ግን እዚህ ላይ ብናደርግበት መነኑ ላይ ብናደርግበት ግን ልብሱን ይበልጥ ያሳምራል። ለሰርግ ከተጠራችሁ ሰርጋችሁ ማታ ላይ ዲነር ላይ ከሆነ በጣም ሻይን የሆናችሁና ጎልታችሁ እንድትታዩ ያደርጋችኋል ማለት ነው። ለክርስትና ለፈለጋችሁት ፕሮግራም መሆን የሚችል አይነት ልብስ ነው። ፈርጡ ደግሞ ይለቃል ሲታጠብ ምናምን ብላችሁ እንዳታስቡ። በማሽን ስለሆነ የሚጣበቀው ልብስ ለምሳሌ ሸሚዛችሁ ላይ ምናምን ፈርጥ ካለ ያንን ልብስ ስታጥቡት እንደማትሳቀቁት ሁሉ እዚህ ላይም ስታጥቡት አትሳቀቁ። በእርግጥ የሀገር ባህል ልብስ ጥንቃቄ ይፈልጋል። ዝም ብሎ ማሽን ውስጥ የሚገባ አይደለም። ግን በሌሎች ልብሶቻችሁን እንደምታጥቡት ነው። የተለየ ጥንቃቄ አይፈልግም። ልብስም አይቦጭቅባችሁም፣ አይረክፍም ማለት ነው ፈርጡ። የዚህ ልብስ ዋጋ 15 ሺህ ብር ነው። እችኛዋ እንደ ቅድሞቹ ኮስተር ያለች ጥበብ እንዳልኳችሁ ናት። እንደምታዩት 23 ቁጥር ወይም ደግሞ ዶቃ ከለር ናት እችኛዋ ልብስ ማለት ነውና ይሄ ከለር የሁሉም ሰው ምርጫ ነው። ሁሉም ሰው ይወደዋል። ሰማያዊ ከለር ላይት ሰማያዊና እኛ ያው 23 ቁጥር ነው የምንለው 21 እና 23 ነው የምንለውና የሁሉም ሰው ምርጫ ናት። ሲቀጥል ደግሞ ሲለበስ ወይ ደግሞ ሲሰራ ደግሞ ልብሱ በጣም ነው የሚያምረው። ሁሌም ዩኒክ ነው የሚሆነው። ሁሉም ሰው ምርጫ ወንዱም ሴቱም የሚወደው ልብስ ነውና በተለይ ባሎቻችሁ ያበሻ ልብስ አንወድ መልበስ አንፈልግም ቢሏችሁ ይሄኛውን ከለር በእርግጠኝነት ይወዱታል። ምክንያቱም የወንዶች ከለር ስለሆነ ማለት ነውና ከነጭ ልብስ ጋር ይሄ ከለር በጣም ያምራል። ይሄ ልብስ ለፈርጥ ይሆናል። ቦጥ ለፈርጥ መሆን ይችላል። ይሄው እዚህ አካባቢ ወራጁ ላይ አብሮ ሲደረግ ልብሱ በጣም የሚያምር ነው የሚሆነው። የሁሉም ሰው ምርጫ ነው የሚሆነውና የዚህ ልብስ ዋጋ 15 ሺህ ብር ነው። እችኛዋ እንደ ቀድሞ አይነት ልብስ ናት። ከወገብ በላይ እጅና አንገት ለምትፈልጉ ያኛው ከታች በጣም ሲቀጥል ልብሱ የመጥፋት አይነት ባህሪ ስላለው ትንሽ ሰፋ ተደርጎ የተሰራ ነው። ለወራጅም ይሆናል። ወራጅ ማድረግ እንችላለን። በጣም ሲቀጥን የማትፈልጉ ቀጭን ጥለት ማትፈልጉ ይሄ ደግሞ በ12 ሳንቲም ሆኖ የተሸመነ ነው። የልብሱ ከለር እንደምታዩት ትክክለኛ ጥበብ ነው። ኮስተር ያለ ጥበብ። ይሄ ልብስ ፈርጥ ብዙ አያስፈልገውም። እንዳልኳችሁ ጥበቡ ላይ ከማድረግ ይልቅ መነኑ ላይ ቢደረግ ይመረጣል። ግን እዚች አካባቢ እንደሚታያችሁ ከሆነ አላቅም እዚች አካባቢ ፈርጥ ብናደርግበት የልብሱን በጣም ይበልጥ የማውጣት ባህሪ ያለው እና ሁሉንም ከለር የሚቀበል ፈርጥ እናደርግላችኋለን። ፈርጥ ከፈለጋችሁ ማለት ነው። እጅና አንገት ላይ ይበልጥ ያምራል። በቃ ሲምፕል መሆን ለምትፈልጉ ግን ደግሞ እነዚህ ዛሬ ያመጣኋቸው ልብሶች እንዳለ ፕሮግራም ላይ የሚለበሱ ልብሶች ናቸው። ለቤተ ክርስቲያን ምናምን ብቻ ሳይሆን ትልቅ ፕሮግራም ላይም የምትለብሷቸው አይነት ልብሶች ናቸው። ፈርጥ ካደረግንበት ዲዛይኑ በደንብ ሆኖ ከተሰራ የሀገር ባህል ልብስ በየትኛውም ቦታ ላይና ሁሌም መለበስ ይችላል። ሁሌም አዲስ ነው የሀገር ባህል ልብስ ማለት ነውና ቀጭን ጥበብም የራሱን የቻለው ውበት ስላለው ማለት ነው። እና የዚህ ልብስ ዋጋ በእጅና አንገት ሲሆን 15 ሺህ ብር፣ ፈርጥ ከተደረገበት ደግሞ 16 ሺህ ብር።
እችኛዋ የአድ የተዘጋጀች ናት። ለክሪስማስ የተዘጋጀች ልብስ ናት። እችኛዋ እንደምታዩት ቀይ ጥቁርና ጎልደን ሆኖ የተሰራ ልብስ ነው። አርቡ በጣም ሰፊ አርብ ነው። አርባችን በነገራችን ላይ በጣም ትልቅ ነው። ይሄ ልብስ በ5 አርብ አድርገን መስራት እንችላለን። ከዚህ ከፍ ያለ ከፈለጋችሁ በወራጅም ይሆናል፣ በእጅና አንገት ጥልፍም ይሆናል። ግን እንደነገርኳችሁ ትንሽ በጣም ቀጠን ስለምትል በጣም ወጣት ሆኖ ሰዎች ደግሞ በጣም ሲምፕል ለምትፈልጉ ሰው እጅና አንገት አድርገን መስራት እንችላለን። ግን ለምን ሲምፕል ይሆናል መውጣታችን ካልቀረ ወራጅ ይሁን ካላችሁ ደግሞ በወራጅ ደግሞ የዚህ ልብስ ውበት ይወጣል። እዚህኛው ልብስ ላይ ፈርጥ ማድረግ ይቻላል። በተለይ እነዚህ ቀይ ዙሪያውን እንዳለ ቀይ ፈርጥ ብናደርግበት፣ እነዚህ ፓርት ላይ እንዳለ ደግሞ ፈርጥ ብናደርግበት ልብሱ ሌላ አይነት ውበት ነው የሚኖረው። ፈርጥ ሲደረግበት ይሄ ልብስ ሙሉ በሙሉ ይቀየርና ሌላ ውበት ነው የሚኖረው። ውበት በጣም በእጥፍ ይጨምራል ማለት ነው። ይሄ ልብስ በወራጅ ከሆነ 15000 ብር፣ ፈርጥ ከተደረገበት 16000 ብር። በቀጣይ ደግሞ ያዘጋጀላችሁ ልብስ እችኛዋ ልብስ ናት። የዚችኛዋ የልብስ ከለር እንደምታዩት ነው። እኔ ቆዳ ላይ በጣም የምታምር አይነት ልስልስ ያለች ከለር ናት። ውስጥ ያሉት ከለሮች እያንዳንዱ መደቡ ጸጥ ያለ ስለሆነ እነዚህ ጎላ ያሉት ከለሮች ልብሱን ትንሽ ግሬስ ያለውና የሚያምር አድርገውታል። ውስጡ አንዱ ከለር ከአንዱ ከለር ተዋህዶ እንዲሰራና እንዲጣላ ሆኖ የተሸመነ ስላልሆነ በጣም የሚያምር ነው። ይህ ልብስ በፈርጥ ቢደረግበት ራሱ ያምራል። ይህ ልብስ በእጅ ጥልፍ አድርገን ወይ በማሽን ጥልፍ ወራጅ ሆኖ ተሰርቶ ፈርጥ ቢደረግበት ራሱ በጣም ነው የሚያምረው። በጣም ያደምቀናል፣ ውበታችንን ያወጣዋል። ነጠላዋን ላሳያችሁ። አንድ አይን ሆኖ ነው ቀጭን ጥለት ነጠላ አንድ አይን ሲሆን ነው የሚያምረው። ምክንያቱም 2 አይን ከሆነ ወፈር ይልብናል። ልብሱ ክብደትና የነጠላው ክብደት ስለማይመጣጠን ብዙ ውበት አይኖረውም። ትንሽ በጣም የወንፈር ባህሪ ያለው ነጠላው ላይ ቀሚሱ ላይ ነው 2 አይን የሚያምረው እና ቆንጆ ሆኖ የተሸመነ ልብስ ነው። ይሄ ልብስ አልቆ 15000 ብር ነው። በፈለጋችሁ አድርገን እንሰራላችኋለን። ከፈለጋችሁ በወራጅ ከፈለጋችሁ በእጅና አንገት እንደፈለጋችሁ አድርገን እንሰራላችኋለን። ብቻ ደውሉ። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ከለር ናት። እቺ ከለር እንደምታዩት ጎልደን አላት፣ ላይት ነገር ናት፣ ላይት ሰማያዊ አላት፣ ላይት ፒች የሆነ ከለር አላት። በጣም የሚያምር አይነት ከለር ነው። በሽመና በወራሽ ጥልፍ አድርገን ብንሰራው በእጅና አንገት ጥልፍ ሆኖ መሰራት ይችላል። ካልሆነ ደግሞ ወገቡ ላይና አንገቱ ላይ ብቻ አድርገን ብንሰራው ራሱ የሚያምር አይነት ልብስ ነው። ፈርጥ መግባት ይችላል። ካልሆነ ግን እዚህ ውስጥ ያሉት ልብሶች እንደ ፈርጥ ስለሆኑ ፈርጥ ባይገባበት ራሱ ይህን ያህል የሚያስጨንቀን አይነት ልብስ አይደለም። እንዲሁ ራሱ ቢለበስ የሚያምር አይነት ልብስ ነው። ትወዱታላችሁ ብዬ አስባለሁኝ። ይሄ ልብስ አልቆ 15000 ብር ነው። በ5 አርብ ማለት ነው። 4 አርብ ከፈለጋችሁ 5 አርብም ሌላ ጭማሪም ከፈለጋችሁ ደውሉልን። የግሩፕ ልብስ ከሆነ በብዛት ከሆነ እቀንሳለሁኝ። እችኛዋ ስራ ደግሞ እንደምታዩት በጣም ቀጭን ናት። 2 መደብ ሆነ የተሰራች ልብስ ናት እና ውስጥ ያሉት ከለሮች እስካሁን እንደነገርኳችሁ ፒች ናት። አሁን እቺ በዚህኛው ሰሞን ያሉት ከለሮች እነዚህ ስለሆኑ ነው በጣም የሚፈለጉ ከለሮች እና ትሬንድ የሆኑ ከለሮች ናት። ነጠላው ደግሞ እንደምታዩት በጣም ቀጭን ናት። በጣም ነው የምታምረው። በቃ የሆነ ሲምፕል ነገር ናት። ቅልል ብላ ጣል አድርገናት ብንሄድ ራሱ የሚያምር ወጣትንም የሚያደምቅ ወጣት በተለይ ወጣት የሆኑ ልጆች ላላችሁ እናቶች፣ ወጣት ሴቶች ደግሞ ቢለብሱት ራሱ የሚያምር አይነት ልብስ ነውና እነዚህ ከለሮች በጣም ያማምራሉ። ወጣትንም ትልቅንም ያማከለ አይነት ከለር ነው። ፈርጥ ከተፈለገ ፈርጥ መግባት ይችላል። ፈርጥ ካላስፈለጋችሁ ደግሞ ያለ ፈርጥ ራሱ ያምራል። ቀጭን ጥበብ በእጅ ጥልፍም በማሽን ጥልፍም የሚመጣ አይነት ከለር ነውና ደውሉልን። የዚህ ልብስ ዋጋ 15000 ብር ነው። ብዛት ከሆናችሁ የግሩፕ ልብስ ከሆነ እቀንሳለሁ። ልጅ ግን ከ12 ዓመት በላይ በተለይ ውጭ ያላችሁ ልጆች ከ12 ዓመት በላይ ከእናት ጋር ነው እኩል ሂሳቡ የሚሆነው። ምክንያቱም ምንም ልንቀንስ የምንችለው ነገር የለም። ከሀገር ባሉት ላይ የሚቆርጠው የሚጣሉት ነገሮች የሚጣል ነው እንጂ የሚቀነስ ነገር 3 አርብ ስለማያራምዳቸው ያው 4 አርብ ነው የሚያደርጉት። ለእናንተም ደግሞ ለትንሽ ብር ቅናሽ 3 አርብ ወይ 4 አርብ ከሚሆን እኩል ሆኖ ዝርፍፍ ብሎ ቢለብሱት ይሻላል። እያደጉም ሲሄዱ ቢወፍሩም የሚጣል አይነት ነገር አይደለም ማለት ነው። በቀጣይ ደግሞ ያዘጋጀውላችሁ መደቡ ቬጅ ነው። ከታች ያለው ቬጅ ነው። እነዚህ ውስጥ ያሉት ደግሞ ጎመኔና ጎልደን ኦሬንጅ ሆኖ የተሰራ ነው። ውስጡ ያሉት ከለሮች አንዱ ከአንዱ ከለር በጣም የሚያምርና የሚወደድ አይነት ከለር ነውና ውስጡ አይረብሽም። ሲታይ የሚረብሽ አይነት አይደለም፣ የሚያደምቅ ነው። ላይት የሆኑ ከለሮች ተደባልቀው አንድ ብቻ ነው ጠንከር ያለች ከለር፣ እሷ ራሱ በላይቱ ከለር ስለተዋጠች የሚያምር አይነት ሆኖ የተሰራ ነው። ፈርጥ ራሱ ብዙ ያስፈልገው፣ ምክንያቱም ወርቀ ዘቡ ቢጫ ወርቀ ዘብ ስለሆነ ሻይን የማድረግ ባህሪ ያለውና የመታየት ባህሪ ስላለው ወርቀ ዘብ ብዙ አያስፈልገውም፣ ፈርጥ ብዙ አያስፈልገውም። ፈርጥ ከተፈለገ ደግሞ ውስጡ መስቀሎች ውስጥ ማድረግ ይቻላል። እነዚህ መስቀል ሆኖ የተሸመኑ ስለሆኑ ማለት ነው። ይሄኛው ልብስ አልቆ 15000 ብር ነው። 5 አርብ ሆኖ ወራጅ ጥልፍ ሆኖ ማለት ነው። እጅና አንገት ጥልፍም ከፈለጋችሁ እጅና አንገት ጥልፍ ማድረግ እንችላለን። በግሩፕ ደግሞ በትለብሱት በጣም የሚያምር አይነት ከለር ነው። ትወዱታላችሁ ብዬ አስባለሁ።